ማለት ፖሊሶቹ መጥተው ሌላ ነገር ተከምነው እዚሁ እንታውና ይግቡ ወይ የደበቅሽ ነገር ካላውጡ ወይ የሆነ ነገር የተፈጠረ ነገር ደግሞ ካለ ነገር እኛ ታችልን እንዳንዋረድ ነገር ትናንትና ጠዋት ወተን ነው ማታ የገባነው ምንም ነገር አዲስ ነገር አላየሁም ግን እሱ አዲስ ነገር አለው አንቺ ጋር ሊሆን ይችላል ምክንያቱም አንቺ ነሽ ቤት ውስጥ ዋሽኛል አለ አዲስ ነገር ካለ ንገሪኝ ችግር የለም እና ሉጣ ምንድነው ከዛስ ሄደን ምትወራሱ ላውታ የሚያዙ ምትያዝ ኮርስ ሳምትያዝ እኛ ለምን እንደዚህ ከዛስ እንደዚህ ነገር ተፈጥሮ ከዛስ እዚህ ጋር ቆና ለናገር ካልሽወር ምን ሰሙየው ነገር ትያይሻለህ ወይ ሷት ሄድና ታናግራችሁ ምን ብለው ነው የምትናገረው ብቻ ምን ያላቀው ታዲያ ነው በማላቀው ነገር እኔ ተጨነቀ መልካም ልደት ለስሙ መልካም ልደት ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦቻችን ቤዛ በጣም ከፍቷታል በነገራችን ላይ ግን አጥፍቻለሁ ይቅር በይኝ። እሺ ሰላም አሁን ዘንድሮም ይጣላና ወደዚህ ግባ። አይ ገብቻለሁ። በነገራችን ላይ ጋይስ የሚቀርጸን ላይቶች ናቸው እና ራሳችን በመስታወት ጋር ያያየን ነው አንግላችን ውስጥ ገባን አልገባን እያልን እኔ አሁን ገብቻለሁ። አሪፍ ነው ብለን ተስፋ እናደርጋለን። ዛሬ እንግዲህ ተመልሰናል። ሰላም ብሏችሁ እስቲ። ሰላም የማርቲ ቻናል ቤተሰቦች እንኳን ደህና መጣችሁ ወደ ማርቲ ቻናል። ዛሬ ደህና ቆያችሁ። እንግዲህ መጥፋት ልማዳችን ነው። እየጠፋን እንመጣለን፣ እናንተም ትቀበሉናላችሁ። እኛም ደግሞ መልቀቃችን አናቆምም። ስለዚህ ዛሬ ደግሞ በአዲስ ፕራንክ በአዲስ ደስ የሚል ፕራንክ የሚባል አይደለም ግን ምንድነው ደስ ፕራንክም ሰርፕራይዝ አስተማሪ ቁም ነገር እናንተን እያዋዛ ቁም ነገር የሚያስተምር ነገር ይዘላችሁ በጣም አመሰግናለሁ ማርቲዬ። እና ምን ትከፍይ አይ ለናታ ድልስታችሁ ልትሞጋገሩ እንግዲህ ጋይስ ምንድነው መሰላችሁ ሀሳባችን ዛሬ ይዘን የመጣነው ፕራንክ ነው። ያው እንደተለመደው ከፕራንክ አንወጣም። ሮያል ፋሚሊ ዋናው ቁም ነገሩ ላይፍ በሙሉ ፕራንክ ነው። ምን ማለት አይቻልም። እና እንግዲህ ዛሬ ተመልሰን ስንመጣ ፕራንክ የምናደርገው ሰው አለ። ምንድነው ትልቁ ሀሳብ ያለ ስሙ ልደት ወይ ዛሬ ወይ ነገ ነው። ቀኑን አናውቀውም ግን ከዛሬ ወይ ከነገ አያልፍም። ነግራናለች ቀኑን ግን ደግሞ እርግጠኛ መሆን አልቻልንምና ወይ ዛሬ ወይ ነገ ነው። ስለዚህ ቀኑ ከሚያልፍ ያው እሷም ደስ እንዲላት መታ እንደማንኛውም ቀን ነው ቤት እያሳለፈች ያለችው ምናምን ቀኑ ሙሉ አብረን ውለናል ምናምን እና አሁን የምትጠጣበት ታይም ነው እና ለምን ፕራንክ አናደርጋትም በዛውም ደግሞ የልደቷን ቀን እንዳትረሳው ሰርፕራይዝ እናደርጋት የሚል ሀሳብ መጣና ይሄንን ነገር ልናደርገው ነው። እንግዲህ ያው መጀመሪያ ላይ በጣም የሚያደናግጥ ነገር ነው የምናደርጋት። የታወቀ ነው። ካልደረገጡ ሰርፕራይዝ የለም። ምንም ነገር ዝም ብሎ የሚሆን ነገር የለም እና መጀመሪያ አይሆነ እንደዚህ ወዛ ነገር ቁም ነገር እንደውም ስሙ ላይ አንጨክንም እኛ እርስ በራስ እኮ ይጨካከናሉ ኢትዮጵያ ህዝብ። እነዚህ ልጆች እነዚህ እኮ ስራ አይደሉም እኮ ነው ልጆች እያችሁ ነው ያስተውኛል። አይሆንም እኮ እንደው ግን ለስሙ ስሙ ላይ ምንም አይነት ነገር ቢደረግ ተባባሪ አይደሉም። በነገር ተባባሪ ነህ፣ ለሰርፕራይዙ ተባባሪ ነህ፣ ለፕራንኩ ተባባሪ ነህ። ተጠራንኩ ላይ ዝም ብዬ ብቻ አላችሁ አትቆጣም እኮ ስሙ ግዴታ ትቆጣለህ አትቆጣም። እናንተ ተቆጣችሁ እንዴ? ዋናው ነገር ምንድነው ጋይስ ይሄንን ቪዲዮ ከተለቀቀ በኋላ ታያዋለሽ። ስሙዬ እንኳን ተወለድሽ እንኳን አወቅንሽ። ለኛ በጣም በጥሩ ሰው ነሽ። ረጅም አመት ከኛ ጋር ረጅም ጊዜ ያሳልፋለች እና ለኛ በጣም ለቤተሰባችን ናት። እውነት ለመናገር የሆነ ግጭት ሲኖር ቤት ውስጥ የምታስታርቀን እሷ ናት። እንደ ታላቅ እህት ነው የምናያት። ለእያንዳንዳችን የምትጨነቅ ሰው ናት። እውነት ለመናገር ማንንም ሳታበላልት ለእያንዳንዳችን ተጨንቃ እውነት ምን በላችሁ ምን ጠጣችሁ ምናምን ይሄ የቤተሰብ ነገር ነው ያላትና እንኳን አወቅንሽ እንኳን ከኛ ጋር ሆንሽ። እግዚአብሔር ደግሞ ቀይ ዘመንሽን ደስ የሚል ተሳካ ያድርግልሽ። ልጅሽን ያሳድግልሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። በጣም ምርጥ እህታችን ነሽ እና ላንቺ በጣም ትልቅ የተሻለ ነገር እንመኝልሻለን። እግዚአብሔር ትልቅ ነገር ያድርግልሽ። አሜን። ልቧ ጥሩ ነው እውነት ለመናገርና በጣም ነው የምንወድሽ። ይሄን ነገር የምናደርገው ሰርፕራይዝ እንዲመቸን ብለን ነው ፕራንክ የምናደርገው። እንዳትቀያይ ስሙዬ እህታችን እንኳን ተወለድሽ በድጋሚ ቀሪ ዘመንሽ እመብርሃን ትባርክልሽ። ከእድሜ ላይ እድሜ ከሀብት ላይ ሀብት እመብርሃን ታምጣልሽ እና በጣም ነው የምወድሽ፣ በጣም ነው የምናከብርሽ። ሁላችንም ለእኛ እህታችን ማለት ነሽ። አንቺ ታውቂዋለሽ እንደ ቤተሰብ ነው ሁሉ ነገር የምንሆነው። አንድ ቀን እንኳን ተቆጣ አታውቅም፣ ፊቷ ላይ የሆነ ነገር አሳይታ አታውቅም እና እኛን እድለኛ ከሷ ይበልጥ እኛን እድለኛ እናት የሆነች እህት አግኝተናልና በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እንግዲህ ሰርፕራይዝ አትቀየም። እኔ ግን ይኸውልሽ ይሄ ነገር ትንሽ ነው ቀኑን ለማስታወስ ያክል። አንቺ ከዚህ በላይ በጣም ይገባሻል። በጣም ብዙ ነገሮች አልፎልሽ ተሳክቶልሽ አንቺ ማየት እንፈልገው ትልቅ ቦታ ነውና
መብርሃን ያንን ነገር ደግሞ እንደምታሳካው አምናለሁ። እወድሻለሁ። ላውራ እስቲ እኔ ደግሞ በመቀጠል ምንም አያባሩ እነዚህ። እሺ ስሙዬ እንኳን ተወለድሽ፣ እንኳን ደስ ያለሽ። እንግዲህ ስላወቅንሽ በጣም ደስ ብሎናል። እናታችን ማለት ይቻላል እህታችን ማለት እውነት ከእናታችን ቤት ወተን እናታችን ቤት ያለን ያህል ይሰማል ነው የምታረጊንና በጣም ነው የምንወድሽ። እንግዲህ በልጅሽ ይካስሽ ፈጣሪ፣ ልጅሽን ያሳድግልሽ። ልጅሽ ትልቅ ደረጃ ደርሳን ያው ታሳየሽ። እንግዲህ ያው እናት አይደለች በልጅ ነው የልጇ ስኬት የሚያስደስታት። ልጅሽን ያሳድግልሽ፣ ትልቅ ደረጃ ያደርስልሽ። አንቺም መልካም ልደት እላለሁ ከወዲሁ። ለሚፈጠረው ይሄ ፕራንክ ምናምን የሚያስከፋ ነገር ከሆነ ብዙም አልነገሩኝም፣ ግን እኔ አላውቅም። ብቻ ተጠያቂ አይደለሁም፣ ግን እንኳን ደስ አለሽ። ሰርፕራይዝ ነገር ነው ስላሉኝ ሁላችንም ፕራንክ እናደርገው፣ ሁላችንም ሰርፕራይዝ እናደርገው አለንበት። እንደውም አንተ ይላችሁ ሀሳቡ ይነገራቸው ወይስ አንድ ላይ ይዩት? አይ ሀሳብ እሺ ምን ይሻላል? እሺ ሀሳቡን ብለናግራችሁ ሀሳቡ ምን መሰላችሁ? ፖሊስ አለ እና ፖሊስ ይደውልልና ቤታችሁ የሆነ ነገር ተቀምጧልና ልንፈትሽ ነው ታችንን ንውረዱ ምናምን ይባላል። ከዛ እሷ ደንግጣ አንቺ ነሽ ቤታችን ውስጥ ያስገባሽው ምን አስደርገሽ ምናምን ድምብርብሯን ነው የምናወጣው። እንትኑን ፕራንኩን አሪፍ የሚያደርገው ነገር ትናንትና ቤት አለመዋላችን ነው። ትናንትና ማናችንም ቤት አልዋልንም፣ እሷ ብቻ ናት ቤት የዋለችው እና ዛሬ እንደ ኖርማል በሰላም ነው የዋልነው ምናምን ነገር እና አሁን ምንድነው የምናደርገው ከሪሴፕሽን እኛ የሚፈልግ ሰው ወይ ምናምን ሪሴፕሽን አልፎ ስለሆነ የሚመጣው ሪሴፕሽን ጋር ተደውሎ የሆነ ነገር እንደተባለ ፖሊስ መጥቷል እና ቤታችሁን መፈተሽ ይፈልጋል፣ አንዳችሁ ወድራችሁ አዋብቱ ምናምን ነገር የሚል መልእክት ላይክ መጥቷል በስልክም እንልና ወይ ባሲ ወይ ምናምን በቃ ወርዶ ሊያዋራ ምናምን እና ምንድነው የተፈጠረው? ምንድነው ትናንትና ማን የመጣው ማን ያመጣሽው ወይ ምንድነው የደበቅሽው ምናምን ነገር ብለን ፕራንኩን እንጀምረዋለን። ከዛ የምታደርገው ሪአክሽን አለ። ያው ይደብራታል፣ ትጨነቃለች፣ ትደነግጣለች፣ ይገባናል፣ ግን ያጣፍጠዋል ሰርፕራይዙ። ከዛ በኋላ ባሴን ወጥቶ እንደሚያዋራ ሰው አድርጎ ሰርፕራይዙን እንቀጥላለን። አንድ ቃል ግን የምገባልሽ ነገር ከዚህ የበለጠ የዛሬ ዓመት ልደትሽን በሰፊው አከብሮች ያድርሰን የዛሬ ዓመት። ስለዚህ ለኔስ አሁን ቀጣይ ማለት ነው የሚለውን ነገር ደግሞ እናሳውቃችኋለሁ። ካሜራው ምናምን ሴታፕ አንፋን እናድርግ። እኔ ኬክ ይዤ ነው የምመጣው። ሰውዬውን አናግሬው ልምጣ ብዬ ኬክ ይዤ ነው የምመጣው። ጠብቁ። ይዘሽ ነይ እንብላ። ሰላም ነው አባቴ፣ እንዴት ነህ? እሺ ምን ልታዘዝ? የማንም ቤት ሰው ፖሊስ? ኧረ ምንም የምን ችግር እኛ ቤት ምን ተፈጥሮ ነው የሚፈትሹ ቤታችን? ምን ተፈጥሮ? ለምንድን ነው የሚፈተሸው ቤታችን? አልገባኝም። እኛ ጋር ምንም የተፈጠረ ነገር የለም። ኧረ እንዳይመጡ። ቆይ ምን ተፈጥሮ ነው? እኛ ጋር ነው። ልክ ነው። መረጃው እኛ ቤት ነው ግን ምን ተፈጥሮ ነው ያለ? እሺ ማለት ምን? ቆይ ምን አሉ? ሌላ ምንም ነገር ያሉ ነገር የለም። ምን ተፈጥሯል? ስሙኛ ሳምና ምን ተፈጥሯል? እሺ አባቴ እንመጣለን። መጣሁ። ምንድነው? ምን ተፈጥሯል? የተደበቀ ዕቃ ምናምን አለ። ትናንትና የመጣ ሰው አለ። ማናት እንደዚህ ይጣራቻል። በፖሊስ ቤታችን ሊፈተሽ በለጠ። ለምንድን ነው? ቆይ
ኧረ እኔ አልሄድም አይደለም። ይኸው እኔ ስንት ቀን ሙሉ እንደዚህ ነገር ተፈጥሮ አያውቅም። እኔ ትናንትና እዚህ ቤት አልዋልኩም። ሁላችንም ይመስለኛል እዚህ ቤት አልዋልንም። ስለዚህ ስሙ ነበርሽ እዚህ ነበርሽው። ምን የተፈጠረ ነገር አለ ማለት ፖሊሶቹ መጥተው ሌላ ነገር ተከምነው እዚሁ እንፍታውና ይግቡ። ወይ የደበቅሽ ነገር ካለ አውጪ፣ ወይ የሆነ ነገር የተፈጠረ ነገር ደግሞ ካለ ንገሪ። እኛ ታችን እንዳንዋረድ። እኔ ራሴን ክላስ ቼክ አደረኩ። እንደዚህ ነው እኮ የተባለ ነገር የለም ሲጀመር እኮ ባይኖርም ስሙዬ አሁን እኮ እንደዚህ ነገር ተፈጥሮ አያውቅም እዚህ ቤት። ግን እንዴት ፖሊሶች መጥተው የኛን ቤት ሊፈትሹ? እነሱ እኮ ሪሴፕሽን እኮ መግባት ስለማይቻል እኮ ነው አሳልፈው ወደዚህ ያላኳቸው እንጂ ይሄን ያንኳኩቶ መጥተው ይሆናል እኮ አይታወቅም። እሱማ ያው እንግዳ ስመጣም የማይታወቅ ሰው ፈጣን እኔ እኮ ከእሱ እኔ ደግሞ የቆየ ይሁን የዛሬ ይሁን የምታውቁት ነገር የለም። ምን ጉዳይ ነው አላውቅም። ወይ ሄዳችሁ አላውቅም እንጂ ምን ማቆም አይደለም እኮ ቤት እንፈትሽ እኮ ነው የሚሉት። መጥተው የሆነ ነገር ካገኙ ጉዳችን ነው የሚፈረስ። ስለዚህ እኔ ቤት እኔ ምንም ያስቀመጡት ነገር የለም። ስሙ የምታውቂው ነገር እኔ እንጃ። ስለሁላችሁ ምን ትንበሉ እንጂ ምንድን ነው እኔ ፖሊስ ማዋራት እፈራለሁ እንዴ? እኔ ምንም ነገር የለም። ትናንትና ጠዋት ወተን ነው ማታ የገባነው። ምንም ነገር አዲስ ነገር አላየሁም። ግን እሱ አዲስ ነገር አለው አንቺ ጋር ሊሆን ይችላል። ምክንያቱም አንቺ ነሽ ቤት ውስጥ ዋሽኛል ዋለ ነው። አዲስ ነገር ካለ ንገሪኝ፣ ችግር የለም። እና ሉጣ ምንድን ነው ሄደ ምን ልታወራ ነው? እዛ ሄደ እነሱ ጋር ሄደ ምን ልታወራ ነው? አትታቆ ይበልጣ ተወናት ያለን እንደምን ኮንስ ታጨርሽ ነው ወጣ ከዛ ሶተሽ ስሙ በሸሽ እኮ ነው የሚመስለው። የሸሽ እኮ ነው የሚመስለው እንዴ? እኔ አሁን አታቆኝም። አዲስ ሰው ነኝ። አይ ስሙ ብናውቅ አዲስ ምናምን አይደለም። እኛ ሰኛ ምን ሁሉንም እኔ እንጃ ምን ወይ ማን ነው ያለው? እኔ እኮ አሁን እኮ ግራ ነው ይበልጥ። እኔ እኮ ግራ ገባኝ። ሰማኝ በቃ የደበቅሽ ነገር አውጪ። ምንም አምጥቼ የደበቅኩት ነገር የለም። ወጣሁትም ከሱቅ ዕቃ የሚሰራ ነገር ለምን ምንድን ነው የመጣው? ምን ምንድን ነው የመጣው? መቼ ትችላለሽ? ነገር ነው ያመጣሁት። አትክልት ነው። ታይ ስሟን ነው ወላሽ በእናትሽ። ወይኔ መድኃኒዓለም ምንድን ነው በለጠ? እሺ በቃ ስሙ እኔ በቃ ተይቻለሁ። ስመኝ የሆነ ነገር አድርገሽ የሆነ ነገር ይሁን ስሙ ይብልተፈጠረው። አይ አንቺ እንኳን ባታረጊው ወይ የመጣ ሰው ካለ ወይ የሆነ ነገር ካለ ስሙ አሁን እኛም ብቻ መርጠው ከዚህ እንዴት ፍተሻ እንዴት ምን ተብሎ ይመጣል? ፍተሻስ እንዴት ይመጣል? አሁን ደግሞ አንቺ ብትወጪ ደግሞ ሌላ ነገር ነው የሚመስለው። ላናገራቸው ወይ በእናትሽ ነው። አይ በለዳ ሪሴፕሽን ነው የደበቅሽ ነገር ካለ ታውቃለህ። የሆነ ነገር ነው ግን በጣም ያስጨነቃችሁኝ ነው። ስሙ እኛ እኮ ልትጨናነቅ ይፈልጋል አይደለም። እኛም እየተጨነቀን ነው። ፖሊስ መጥቶ ቤታችን ውስጥ ፈተሸ ማለት የሆነ ነገር አለ ማለት ነው። ቼክ አድርጉ መሳቢያው ቼክ እናድርግ። የሆነ ነገር የተደበቀ ነገር ካለ አይታወቅም። ስሙ እሺ ትናንትና ይኸውልሽ ስሙ ሁሉም በዛትሽ ነበር ስትሰሪ ነበረው ምናምን የሆነ ሰው ገብቶ ዕቃ ደብቆ ምናምን ሊሆንም ይችላል። ጋሩንም ሰው ደብቀ ይሆናል። ምን ይታወቃል? ምን የተፈጠረው? እግዚአብሔር ስሙ አሁንም ምን ማላረኩም እግዚአብሔር ወይኔ ስመኝ እንዴት ነው ነው ዛሬ እንደዚህ ያንቺስ? እሺ ወርዳችሁ ታላላችሁ አላውቅም። እኔ አሁን ወርደ ምን ልንላቸው? ስሙ ምንም አንላቸው። ምን ይባላል? ስመኝ እኔ የደበቅሽው ነገር ካለ አውጥተሽ የሆነ ነገር አድርጊ። ስሙ የሆነ የተፈጠረ ነገር ካለም ችግር የለም። ስሙ ተናገሪ በእናትሽ። አንቺ ሸቤት ውስጥ አይደለም ይኸውልሽ ስንቃሙ እንደዚህ ነገር ተፈጥሮ አያውቅም። ትናንትና ነው እኔ አልዋልኩም። ሁሉም ሰው አልዋለም። ስለዚህ አንቺ ነሽ ዋልሽውና ይሄ ነገር የተፈጠረ ይመስለኛል። ወይ የምታውቂው ነገር ካለ ተናገሪ። ችግር የለም። ስሙ እኛ እኮ አውርተናቸው ሆነ መፍትሄ መፍጠር እኮ እንችላለን። ችግር የለውም። ይኸውልሽ ስሙ አንዴ ከገቡ ማለት ነው እኛ አንድ ሰው አንቺ እኔ ብቻ አይደለም ሁላችንም ነው የምንገቡ። ስለዚህ የምታውቂው ነገር ካለ የደበቅሽው ነገር ካለ ተናገሪ። ቤት ነገርና የደረውራት ካለ ግን እናወራቸዋለን። የሚፈጠረውን ነገር መፍታት እንችላለን። አሁን ግን እዚህ ጋር ያለውን ነገር ምንም አልተፈጠረም ብለን እነሱ ቤት ድረስ ከመጡ ደግሞ ነገሩ ከባድ ነው። እሺ ነው ያላመጡትን ያላየሁትን ምን ልበል? አሁን ከነዚህ እንደዚህ ታውቂዎች ይወራል አይመስለኝም። ታዲያ ለመውጣት ለምን ቸኮልሽ? አሁን ከሰበሳቱ ገና ነው ጨርሼ ነው እኮ ታዲያ። ሌላ ጊዜ አንስተሽ ነው የምትወጪው። እኔ ግራ ገብቶኛል። እውነትም የሆነ እኮ ይችላል። አንቺ የደበቅሽ ነገር ካለ ወይኛ ወርስ እንባልሽና አውጥተሽ የሆነ ነገር አድርጊ። እኔ ምንም ያደረኩት ነገር የለም። በቃ እሺ እኔ እንጃ በቃ ቆይ ምን ይሆናቸው ነው ሄዶ ከዛስ ሄደ የምትወራሱን አውጣ። የሚያዙ የምትያዝ ከሆነ እሷም ትያዝ። ለምን እንደዚህ ከዛስ እንደዚህ ነገር ተፈጥሮ ከዛስ እዚህ ጋር እኮ እናናገረው ካልሽ ምን ስሙ የሆነ ነገር ልትይ አይሻልም ወይ? እሷ ትሄድና ታናግራችሁ። ምን ብለን እሷ የምትናገረው ብቻ እኔ አላውቅም። ታዲያ የሆነ በማላውቀው ነገር እኔ ተጨነቅኩ። ያለውን ነገር ስሙ ለኛ ነገር ችግር የለም። የተፈጠረም ነገር ካለ ልንገራችሁ። እኔ ባመጣ ነግራችሁ ነበር። ደግሞ እንደ አዲስ ሰው የምትጠይቁኝ እንደ አዲስ ሰው ያደረግሽ እኮ አይደለም። ስሙ ያለ ሰው ሳይሆን በቃ የሆነ ነገር ተፈጥሮ ከሆነ
መፍትሄ ይገኝለታል ለሁሉም ነገር ችግር የለውም እኮ መተማመን ከባድ ችግር የለውም በሰው ሊሆን እኔ በምን አላውቅም እኔ በሰው ልተማመንም አልችልም አዎ ምንድን ነው የሚሻለው ይበለጠ ሳታምኑ ቤት ጥላችሁኝ የምትሄዱት እሱማ እነሱ ማለት አይደለም በስጣው እኛ እኮ እንደዚህ ነገር ተፈጠረ አሁን እኮ አጋጣሚ የተፈጠረ ነገር ነው ግን ደግሞ ችግርም ካለ በመነጋገር የሚፈታ ነገር ነው ወይም ደግሞ ሁላችንም አንድ ላይ እንወጣው መተው ግን የለም ያለውን ነገር ከተገኘ የሆነ ነገር ከተገኘ ግን በቃ ያልካስ ምንድን ነው የሚሻለው ሻው ይምጡ ማርታ እኔ አላውቅም ምን ትያለሽ ስሙ ምን ትያለሽ ይምጡ የምርሽና በራሴ በኩል እርግጠኛ ስለሆንኩኝ ይምጡ እኛ እኮ ስሙ ያንቺ እኮ ሌላ ነገር እያለሽ አይደለም ግን ደግሞ ማስተባበያ ምንድን ነው የምትሰጪው ማስተባበያ አይደለም ማርታ አሁን ከመጡ በኋላ ሌላ ነገር ቢፈጠር በቃ ታዲያ ራቆት ወጣው ብቻ እናንተ እንጂ በራሴ እርግጠኛ ነኝ እኮ እኛ ምን ስሙ አሁን እኮ እኛ እያሰብን ያለው ነገር ሌላ ነገር እንዳይመስልሽ እኮ ነው የተፈጠረ ነገር ካለ ስሙ ያው ፖሊስ የሚያን ነገር መጥቶ ቤታችን እስከመፈተሽ ያልተለመደ ነገር እንዴት ይፈጠራል እዚህ እኔ እኮ 3 አመት አለፈኝ እናንተ ጋር እንዴት ዛሬ ይሄን ያክል ጊዜ ምንም ነገር እንደዛ ረክሽ ማትሶች እንደዛ እንደስተኛል እኔ እኮ እንደዛ ማለታችን ለኛው አዲስ ሆኖብን ነው ስሙ ቤታችን ተፈትሾ ያውቃል ወይ እናስ ምን አድርገን እናውቃለን እዚህ ቤት ፖሊስ መጥቶታችን ድረስ ቤታችን ድረስ መጥቶ ፖሊስ እስከማስፈተሽ ስህተት ሊሆንም ይችላል አይደለም አለኝ እናንተ እኛ ጋር ነው ግን እርግጠኛ ስራው እናንተ ጋር ነው አለኝ ከማስገባቸው ብሎ እኮ ነው ቀጥታ ቢመጡ ደግሞ እኛ እንደናገጣለን መጀመሪያ እናውራ ብዬ ነው እንጂ እሱማ ያው ማሳለፍ ነው ስለማይቻል ልክ ናቸው እነሱ እኮ አሁን እኮ እነሱ እንኳን በእኛ እንትን ብለው ይልሽ እነሱ እንኳን አናሳልፈን መታችሁ አዋራቸው ችግር ካለ ይፈታል ግን ደግሞ እዚህ ቤት ነው አላውቅም እንግዲህ ምን ሊፈጠር እንደሚሆን አላውቅም ግን ከባድ ነው በቃ ይፈትሽ ቤታችንን ያስፈትሽ የመሸቤ ስለሆነ መጥቶ ይፈትሹና ነው ቤት ስራ ጨርሻለሁ ምን ይሰራሉ ነገር አብረን እናያለን Happy birthday to you Happy birthday to you Happy birthday Happy birthday Happy birthday to you መልካም ልደት ለስሙ መልካም ልደት መልካም ልደት መልካም ልደት ለሽ ዋው ሃፒ በርዝዴይ ስሟችን ይላል አስጨነቅሻ ውይ እንኳን ተወለድሽ ያልሽ ዋው ማማስ እሺ ጋይስ በድጋሚ ተመልሰናል። እኔ ልደቷ ካልተከበረ ብዬ ጎጥጉቼ አስከብራለሁ። በጣም ነው የማመሰግነው። በጣም ደንግጬ ነበር። ሰርፕራይዝ ካለዚህ አይሆንም። ኧረ ይኸውና፣ ኧረ በእናትህ እጭ ምን በጣም ነው ተግለጽ። ታዲያ ምን አደረኩ? ቢላ እኮ ነው የሰጠሁት እንዴ? ቢላ ነው እዚህ ጋር። እሺ ለቢላ እንዴት አስታውሰሽ? ሌላ ሰው ረስቼዋለሁ። አዎ የሆነ ቀን እንደዚህ ቁጭ ስንልታችን ስናወራ ግን ነገ ይሁን ዛሬ አናውቅም። እንደው ቀኑ ከሚያልፍ መቼ ነው ስሙ? ለቀን ነው እና ምን ያለፈው ማለት በጣም ነው የማመሰግነው። ደስ ብሎኛል። ግን መጀመሪያ እንደዛ ስትል በጣም ደንግጬ ነበር። ማለት ብዙ ነገር አሰብኩ። እንዴት ነው አንቺ ማናምን ዛሬ በሳንድ ነገር ግን ሶስታችሁ ወደ እኔ ስታፈጡ ደግሞ ከታች መሆኑ ምናምን እንግዲያም ሲመጣ ሰው ሳይሳቁ ስለሚያሳልፉ በጣም ደነገጥኩ። አይ ሰርፕራይዝ ያለዚህ አይደምቅም ታውቂያለሽ። ዝም ብለን ሰርፕራይዝ ብናደርግሽ እንደውም በጣም ብዙ ነገር አስበው ታወረ ትደነግጣለሽ። ወይኔ ባሴ እሱ ነው መጀመሪያ ነው ስሙ ብላችሁ ስሜታው ከሶስታችሁ ቪዲዮን ታያለሽ ቪዲዮን ታያዋልና ታያለሽ። ለማንኛውም ግን እንኳን ተወለድሽ ስሙዬ፣ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ቀይ ዘመንሽን እግዚአብሔር የልብሽን የሚሳካበት ያድርግልሽ። የማትሳል አርሜ ይስጥሽ። አሜን። ለኛ በጣም ቀደምን ብለናል ጋይስ፣ ለኛ በጣም ቤተሰባችን ናት፣ እህታችን ናት፣ እንደ ታላቅ እህታችን ናት። እውነት ለመናገር እውነት እና ላይክ ብቻችንን እንደምንኖር አይሰማንም እና በጣም ብዙ ነገር የምታግዘን ስንድጋጭ የምታስታርቀን እሷ ናት።
እንደ እናት መብላት መጠጣታችን በጣም ነው የሚያሳስባት። እግዚአብሔር እንብላችሁ እና በጣም ጥሩ እህታችን ናት። በጣም 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 ነው የምንወድሽ። እግዚአብሔር የተሻለውን ነገር ይስጥሽ። ጥሩ ነገር እንመኝልሻለን። ልጅሽን፣ ትዳርሽን፣ ቤተሰብሽን ምናምን እግዚአብሔር ደስተኛ ያድርግሽ። አሜን። በጣም ነው የምንወድሽ። እንኳን ተወለድሽ። ለዛሬ ዓመት ደግሞ በሰላም ያድርግሽ። አብረን የምናድግበት ዘመን ይሁን። ታስለቅሰን ነው ጋይስ እና ሁላችሁም ስሙን እንኳን ተወለድሽ በሉልን። እንግዲህ የዛሬ ዓመት ደግሞ እግዚአብሔር ጥሩ ነገር ያጣልና ማርት ቅድም እንኳን ተወለድሽ እናቴ ቢያት ሃፒ በርዝዴይ ቢያት አመሰግናለሁ። እናንተም ኑሩልኝ። በጣም አመሰግናችሁ። ቀኑን አስታውስ ነው እንጂ ያው ለአንቺ ሲያንስብሽ ነው እንጂ አይበዛብሽም። ከዚህ በላይ ብናደርግልሽ በጣም ደስ ይለናል። እንዳጋጣሚ ይሄን ነገር ያሰብነው እና እመብርሃን እድሜ ቅድም እንደተናገርኩት ከፍታሽን ያሳየኝ። በቃ አንቺ ተደስተሽ የምናይበት ዘመን ያደርግልሽ። በጣም ጥሩ ልብ ነው ያለሽ። እግዚአብሔር ይጠብቅልሽ ጥሩ ልብሽን። እንደ እህታችን ነሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ከዚህ በላይ ደግሞ ብዙ ዓመት አብረን የምናደርግበት ዘመን ይሁንልን። ሁላችንም ሳንለያይ እና እንወድሻለን። በጣም ነው እሺ እንኳን ተወለድሽ ቁማችን የኔ ተራ ነው። እንግዲህ በእርግጥ ቅድም ተናግሬያለሁ። እንኳን ተወለድሽ። ዋናው ጤና ነው። ጤና ይስጥሽ፣ ልጅሽን ያሳድግልሽ፣ እግዚአብሔር ያሰብሽውን ሁሉ ነገር ያሳካልሽ። ልጅሽን ደግሞ ተምራ ተመርቃ የምትጦርሽ ያድርግልሽ፣ ያብዛልሽ እና እንኳን ደስ ያለሽ። አሁን ኬኩ ይቆረስ። አንድ ዓመትሽ ነው። Happy birthday ለስሙ እናትና ልጅ ተጎራረሱ። ተመቻችኋል? አራት ወርውሪው ማጥፋት እንግዲህ ይሄን ይመስላል ጋይስ። በጣም የተሳካ ነገር አታቆሙትም ጋይስ። እነሱ እኛ ካዘጋ ነው ያሉትም የነበረን ነገር ይሄንን ይመስል ነበረ። ሰርፕራይዙ እንደተሳካልን ተስፋ እናደርጋለን። በጣም ደስ ብሎኛል። እንኳን ደስ አለሽ የኔ እናት እና ፍራንኩም ደግሞ እንዳስከፋሽ እናውቃለን። በጣም ይቅርታ። በጣም ነው የምናምንሽ። በዚህ አጋጣሚ ጨማሽ ጥርጣሬ እንደሌላችሁ ካመሶ እግዚአብሔር እንደዚህ አይነት ነገር ያደረግነው ያለው ለፕራንክ ነው እንጂ አንቺ ላይ ያለን ምንም ታውቂያለሽ። እናንተም በፎቶዩት ፕራንክ ለማድረግ ያህል ነው ጋይስ እና ከክፉ ነገር አስበን አይደለም እና ነገሩ በጣም ተሳክቶልናል። እንኳን ተወለድሽ። ሁላችሁም ኮሜንት ላይ እንወድሻለን። ሃፒ በርዝዴይ ሃፒ በርዝዴይ በላት። በሚቀጥለው ዓመት በከባዱ ነው የምናከብረው። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ፕሮግራም እስክንገናኝ ድረስ ሰብስክራይብ